ሰላም ውዶቼ እንዴት ናችሁልኝ? አላችሁ መጥቻለሁ ማለት ነው። እና ለቤት አዲስ የሆናችሁ ሰብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ላይክ እኔ በጣም የገረመኝ አብርሃም ለሄርሜላ ቀለበት አረገላት። ተመልከቱ። ከዛ በኋላስ ምን ተፈጠረ? እውነት አብርሃም ለሄርሜላ እውነት ቀለበት አድርጎላታል? ከምሩ ከልቡ ነው? በጣም ነው የሚያሳዝነው። ያዝልቅላቸው፣ በዛ ይቀጥሉ። እውነት እኔ ግን በጣም ነው የተናደድኩት። ሰው የሰውን ሕይወት አበላሽቶ ሌላ ሴት ቀለበት ሁለቴ ሲያደርግ በጣም ነው የሚያቃጥለው። ሄርሜላ ግን ምን አስባ ነው? ስለ እውነት ነው የምላችሁ፣ ምን አስባ ነው? እንደው ለሩታ ያልሆነ ለእኔ ይሆነኛል ብሎ ራሱ መገመት ይች ጭንቅላቷ ጠባብ ካልሆነ ማህየሜ ካልሆነች በስተቀር በፍጹም ነው የምላችሁ፣ በፍጹም። በጣም ነው የሚያሳዝነው። አስቡት፣ ፍቅርንም እንደዚህ አድርጓት፣ ከዛ ሩታን፣ ከዛ ደግሞ ኤርሜላ። አሁን ኤርሜላ በጣም የተሸወደችው ምን እንደሆነ ታውቃላችሁ? በጣም ቸኩላለች፣ ለቀለበቱ ቸኩላለች። ከዛ ቀለበቱ ሲደረግ ደግሞ ጫጉላጉል ምንድን ነው ጫጉላ ሽርሽር ምናምን አለ። ከዛ በኋላ የሚፈጠረውን መጨረሻ ላይ ማየት ብቻ ነው። እመኑኝ ነው የምላችሁ። ኤርሜላ የውሃ እንባ ብቻ አይደለም የምታነባው፣ ደም ነው የምታነባው። እኔ ኤርሜላ ማለት ነው ነገ መታ ሚዲያ ላይ ያዙኝ፣ ልቀቁኝ፣ እንዲህ አረገኝ አብርሃም ብላ ብትል ማንም አይሰማትም። ምክንያቱም አንደኛ የሰው ባል ነው የቀማችው፣ ሁለተኛ የልጅ አባት ነው፣ ሶስተኛ ደግሞ ልክስክስ ነው አብርሃም። ገባችሁ? ልክስክስ ነው። በጣም ነው የሚገርመው። እንዴት ሰው የሰው ትዳር ላይ ይገባል? ኤርሜላ ማለት ነው ነገ ሚዲያ ላይ መታ አብርሃም እንዲያረገኝ እንዲፈጠረኝ ብላ አፏን ብትከፍት በጣም ነው የምናስቀይማት፣ ምን ሰድባት ሁላችንም ማለት ነው። ለምን? እያወቀች ነው የገባችበት። አንደኛ ልጁ ባለትዳር ነው፣ የልጅ አባት ነው። ገና ልጁን እንኳን በቅጡ እንኳን አመት አልሞላውም የወለደው ልጅ። እንዴት ነው ይሄ? ኧረ በጣም እኔ እንጃ፣ በጣም የሚያሳፍረው። ቀለበት አደረገች እሷ ራሱ ማለት ነው። እንዴት ማለት እንዴት አስቻላት እንዴ? ባለትዳር የሆነ ገና እንኳን ልጅ ያለው ልጁ ገና አራስ ነው። እንዴት ነው ቀለበት አድርጎ ሲያደርግላት የምትቀበለው? እኔ ብዙ ቲክታከር አይቻለሁ። እንደ ሄርሜላ ማይም ዝቃጭ ሴት አይቻላቅ። ስለ እውነት ነው የምላችሁ። እንዴ ምን አለ ልጁን ቢያሳድግበት። ሩታን የተዋተሽ ችግር የለውም፣ ግን ምን አለ ልጁን በስርዓት ቢያሳድግበት። እኔ ቪዲዮ ሁሌ የምሰራው በጣም የሚያሳዝነኝ ምን እንደሆነ ታውቃላችሁ? ከሩታ ጋር መለየቱ ሄርሜላ ጋር መልከስከሱ አይደለም። የራሱ ጓደኞች አብርሃም ጓደኞቼ ናቸው የሚላቸው አንዴ ከሄርሜላ ጋር ሲሆን ከሄርሜላ ጋር ይሆናሉ፣ ከሩታ ጋር ሲሆን ደግሞ ከሩታ ጋር ይሄዳሉ። አቃጣሪዎች ናቸው እነሱ። ልንገራችሁ ማለት የተዋለደ ሰው ብዙ ጊዜ አይለያይም፣ ሀቅ ነው። እና የሆነ ጊዜ ግን በቃ ሁሉ ነገር አብቅቶ ከሩታ ጋር በትክክል የሚኖርበት ጊዜ ደግሞ ሩቅ አይደለም። ገባችኋል? ግን ኋላ የሚቀረው ማነው? ጓደኞቹ ናቸው። ጓደኞቹ ኋላ ይቀራሉ። እንዳጨበጨቡ እንዳሾኮሾኩ ደግሞ አይቀርም። እኔ ምንም አልላቸውም። በራሳቸው ህይወት ላይ ይድረስ ነው የምለው። የሴት ልጅ ግፍ ደግሞ በጣም መጥፎ ነው። እንባ መጥፎ ነው። ሩታ በጣም ነው ያለቀሰችበት። እውነት በጣም አዝናበታለች። አሁን ደግሞ ልቧን ለመስበር
ልቧን ለመስበር እንግዲህ ለሄርሜላ ቀለበት አደረገ ማለት ነው። ተመልከቱ። ይሄ ራሱ እኮ ህመም ነው የሚሆነው። እውነት እናንተ ለብዙ ነገር ስትጠብቁት የነበረው ጓደኛችሁ ባሌ ነው የምትሉት፣ የልጅ አባት ነው የምትሉት፣ አይናችሁ እያየ ለሌላ ሴት ቀለበት ሲያደርግ በእናንተ ቦታ ብትሆኑ ምንድን ነው የምታስቡት? እኔ ጓደኞቹ ግን አንድ ቀን ያፍሩበታል። ስለ እውነት ነው የምላችሁ፣ ያፍሩበታል። አንገታቸው ነው የሚደፉት። እነሱ ነገ ዞሮ ይገናኛሉ። ሄርሜላ ደግሞ እንዲህ እንዳሽቃበጠች እሽኮለሌ እንዳለች ደግሞ አትቀርም። እውነቴን ነው የምላችሁ። የሩታ ግፍ አለባት። በጣም ነው እየተጫወተች ያለችው። እኔ አሁንም እዛው ተያዝላት አብርሃምን ሄርሜላ ከያዘችው ከቻለችበት። የእሱ ባህሪ በጣም አስቸጋሪና ከባድ ስለሆነ ሄርሜላ እዛው ተያዘው፣ ከሩታ ላይ ታረቅላትና እዛው ሰብስባ ተያዘው፣ ተመልሶ እንዳይደርስባት ማለት ነው። ከቻለች እንደዛ ማድረግ አለባት። አንዴ እሷ ጋር እንደ ገመድ የሚፈታና የሚታሰር ልጅ ደግሞ እኔ ብዙ ሰው አውቃለሁ ባለትዳሮች ከተፋቱ አንዴ ነው። አንድ ሴት ጋር ሲል ከሰከስ እዛው ይቀራል እንጂ ተመልሶ እንደ ሕፃን ልጅ አንዴ ይዘጋ አንዴ እዚህ ጋር ሲል አይቻላቅም። የአብርሃም ግን በጣም ነው የሚሰቀጥጠው።